ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሎ አንድ የክርስቶስ እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅወሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። እንዲወደዱ ይፈልጋሉ። መወደድን ባጡ ጊዜ ተስፋ ይቆርጣሉ። ፈላጊያቸው እንዲበዛ ይፈልጋሉ። ፈላጊያቸው ሲጠፋ ተስፋ ይቆርጣሉ። ከልጅ ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰው ብችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታዬ የሆነው እግዚአብሔር ሳያዳላ ኖረህ አልኖረህ፣ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ። እድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ወደሚለው ዘወር ነው። እዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላል። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው። መንግሥተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንዲው ይሄ ነገር እንዲው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ። ይሄም ሐሳብ በጣም ጥቂት ነው እና እንዴት ነው ሲባል በቃ ልብ አያስበው። ልብ ማሰብ አይችልም የመንግሥተ ሰማያትን ደስታ። ዓለም ዝም ብላ የምታየን እንዳይመስላችሁ። ክርስቶስን እከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለን። ጲላጦስን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉ ተመልከቱ። እማይቀተል ኮለዝንቱ ኢኮን አርኮ ለቄሳር፣ ይህን ሰው ካልገደልክ የማን ወዳጅ አይደለም ነው ያሉት። የቄሳር ዋናው ሕይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኑሯችን ወይ በሕይወታችን ይመጣል። እንደዛ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው። ወደ ውስጥ ማዳመጥ፣ ከራስ ጋር ሰብሰብ ማለት፣ ዝም ያለ ሕይወትን መውደድ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት። የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ፈራ ተባለ፣ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የምሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ
እንዴ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛው ልንገራችሁ እናበቃለሁ። ኒቆዲሞስን ትኩረታችን ሁሌ እግዚአብሔር የሰጠን ላይ ሊሆን ይገባል። ኦኬ እግዚአብሔር ያልሰጠህ ላይ ትኩረት ባደረክ ቁጥር ከእግዚአብሔር የምትርቀው ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር እንዴት ሁሉን ነገር አይሰጠንም? ሲበደልም አዳም ወዴት ነህ ብሎ ፈልጎ ነው የሚመጣው። ፈልጎ ኃጢአት ሰርተን ራሱ የሚፈልግ አባት ነው ያለን ጋይስ። እግዚአብሔር አምላክ የዚህን ያህል ነበር አዳምን የሚቀርበውና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ፋሲካችን ክርስቶስ አርዷል ተብሎ በመስቀል ላይ ታረደ እና እጆቹ መጠሮ በዛ ተሰቅሎ ስለ ሁላችን ደግሞ ልብስ ሆነ። በመንፈሳዊ ሕይወታችን እርቃናችንን ለነበርነው ለኛ የጽድቅ ልብሳችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አፍረን ተሸማቀን ለነበር በኃጢአት አፍረን ተሸማቀን የበረን ሰዎችን መቶ ልብስ ሆነን ማለት ነው። ማን ጌታችን። በሕይወታችን ቢያንስ ለእግዚአብሔር ብለን የምንተዋት አንዲት ነገር ትጥፋን። እግዚአብሔር እኮ ብዙ ነገር እንድንተውለት አሁን እንደማይጠብቅ ታውቃላችሁ። እንደ ሰማዕታት እውነቴን የምላችሁ ራሳችንን እንጠይቅ። እንደ ሰማዕታት አንገታችሁን ስጡልኝ ብሏችኋል? ይህን ሁሉ ዓመት ቅዱስ ገብርኤል ስናገለግለው ብሏል አላለም? አንድ ቀን እኮ እንደና አባ በጉ እንደና አቡነ ሀቢብ በሰንሰለት ታስራችሁ ጀርባችሁን መከራዬን እያሰባችሁ እንደና አቡነ መብዓ ጽዮን መራራ ኮሶ እየጠጣችሁ ለተዓርብን አስታውሱን ብሎ አላለም እኮ። ድክመታችንን የሚያውቀው መድኃኔዓለም ብትወዱኝስ ምንን ጠብቁ ነው ያለው። እንዴ ቢከብደን ነው። ሐዋርያው ዮሐንስ ደግሞ በመልእክቱ ምን አለ መሰላችሁ? የእግዚአብሔር ትእዛዛት ቀላል ናቸው። በስመ አብ። አትስረቅ እኮ በጣም ቀላል ነው። ከስረቅ ታውቃላችሁ? አትስረቅ በጣም ቀላል ነው። መስረቅ እኮ ብዙ እንትን ይጠይቃል። ጭንቅላት ማሰብ ይጠይቃል። በእውነት ምንም ላለ መስረቅ ሰው እንዴት ይከብደዋል? ምንም አታርግ እኮ ማለት ይከብዳል እንዴ? እውነት አስቡት። ምንም አለማድረግ ይከብዳል። ይሄው እያደረግን ነው እንዴ? በአገልግሎታችን ምንም አለማድረግ ቀሎናል እኮ። ምንም ቁጭ ማለት በጣም ተስማምቶን አልጎረበጠን ምን አላረ አርጎ ሲባል ግን ዳገቱ ቁልቁለቱ ሁሉም አይናችን ክፍት ሆነ። ተራራው ሸንተረሩ እያለን እናወራለን። በጣም ነው የምናሳዝነው። ከኛ የፈለጋት ጥቂት ነገር እሱ ሊሰጠን የሚችለው ብዙ ነገር። እኛ ለማጣት የወሰነው በጣም ብዙ ነገር፣ እየሮጥን ለመያዝ የምንሞክረው ጥቂት ነገር። ተገላቢጦሽ አድርገን ነው ማለት ነው። እዚህ አገልግሎት እውነቴን ነው የምላችሁ ቀልድ አይደለም። ብናውቅበት ብንችልበት ሁላችንም እግዚአብሔር በጣም ትልቅ መክሊት ነው የሰጠን። በሕይወታችን አንዳንዴ ጭልም የሚልብን ጊዜ የለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብህ ሰዓት ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም። እስመ ጽልመት ይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛውም ጨለማ ውስጥ ብትሆን ያበራል። ሲኦል ውስጥም ብትሆን ክርስቶስ እስካለ ብርሃን ነው የሚሆነው።